እንዳያችሁት ያሲን ተከተከ የነበረው እሳቱን ሳጠፋው ልክ እንደዚህ ሆኗል ማለት ነው። ምጥጥ አድርጎታል። እኔ በጣም ሶስ የሌለው ወይም ደግሞ ድርቅ ያለ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? አለሁ እኔ ሰላም ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ኩፍታ ነው። ኩፍታ በድንች እዚህ ጋር እንደምትመለከቱት ይሄንኛው በደቃቁ የተከተፈ ኩዝበራ ፍሬሽ ኩዝበራ ነው። በግዱንስም መጠቀም ትችላላችሁ። እኔ አጋጣሚ የለኝም፣ ስለዚህ ኩዝበራ ብቻ ነው የተጠቀምኩት። እዚህ ጋር ደግሞ በደቃቁ የተከተፈ ቀይ ሽንኩርት ወይም በሰላለኝ። እዚህ ጋር በደቃቁ የተፈቀፈቀ ነጭ ሽንኩርት ሱም። እዚህ ጋር ደግሞ ቅመሞች አሉኝ። እናንተ ያላችሁን ቅመም ተጠቀሙ፣ ብዙ ጊዜ እንደምለው ማለት ነው። እዚህ ጋር የምትመለከቱት ከሙን ነው። እዚህ ጋር ፍልፍል አስዋት፣ ይሄንኛው ደግሞ የጅርፋ ፓውደር ነው። ይሄኛው ደግሞ ፍልፍል ሐር ነው። ጨው፣ ኩዝበራ ፓውደር፣ ይሄንኛው አረቢክ መሳላ ነው። ያላችሁን ቅመም መጠቀም ትችላላችሁ። ለምሳሌ ሰብዓ ባህራት ምናምን የመሳሰሉት ቅመሞች ካሉ ችግር የለም መጠቀም ትችላላችሁ ማለት ነው። ስለዚህ እነዚህን እቀላቅላችኋለሁኝ። እዚህ ጋር ደግሞ የተፈጨ ስጋው አለኝ ማለት ነው። እኔ የበረዶ ቤት ስጋ ነው። ፍሬሹ ቢሆን ቆንጆ ነው፣ ግን ከሌለም ከበረዶ ቤት የተፈጨ ስጋ ካለ ያው እዚህ ጊዜ እንደዛ ስለሆነ የምንጠቀመው ማለት ነው። ግን አንዳንዴ ፍሬሹን ነው የማስመጣው። ስለዚህ አሁን እንቀላቅላችኋለን ማለት ነው። እዚህ ጋር ያዘጋጃቸው ቅመሞች ነጭ ሽንኩርት፣ እዚህ ጋር ደግሞ ያው ሽንኩርቱን ማለት ነው። በአንድ እጅ ካሜራ ስለያዝኩ ነው። እዚህ ጋር ደግሞ ያዘጋጀሁትን ፍሬሹን ኩዝበራ ማለት ነው። ሽንኩርቱን ሁሉንም ጨምረዋለሁ፣ ምክንያቱም ለአሁን የሚበቃኝ ያክል ስለሆነ ያዘጋጀሁት ማለት ነው። ስለዚህ እስከሚቀላቀል ድረስ በደንብ አድርገን ነው የምንቀላቅለው። እኔ አሁን በእጄ በደንብ አድርጌ እቀላቅለዋለሁ። በአንድ እጄ ካሜራ ስለያዝኩኝ እንደዚህ አይመቸኝም። ልቀላቅለውና ተመልሼ እመጣለሁ ማለት ነው። እንደምትመለከቱት እዚህ ጋር ልክ ሊጥ እንደምናወቀው በደንብ አድርጌ ነው የቀላቀልኩት። እንደዚህ በደንብ አድርገን ነው ሽት የምናደርገው ማለት ነው። በደንብ ነው የምንቀላቅለው ቅመሙን ከእንትኑ ጋር። እንግዲህ እናንተ በፈለጋችሁት መቀላቀያ ከተመቻችሁ ትችላላችሁ። እኔ ግን በአንድ እጄ ካሜራ ስለያዝኩኝ አልተመቸኝም። ስለዚህ አሁን ወደ አሰራሩ እንሄዳለን። እንደዚህ አድርጌ ቀላቅየዋለሁ። ትንሽ ከድኝ ያስቀምጠዋለሁ ሌላውን እስከማዘጋጅ ማለት ነው። በመቀጠል እዚህ ጋር እንደምትመለከቱት ሽንኩርት፣ ድንች፣ ቲማቲም አዘጋጅቻለሁኝ። እናንተ ከፈለጋችሁ በሰንያ መስራት ትችላላችሁ። በሰንያ ስትሰሩት ይብለጥ በደንብ ያምራል ማለት ነው። እኔ ግን ከታች የማስገባበት ኦቭኔ ብዙ ኃይል ስለሌለው የምጠቀመው ድስት ነው ማለት ነው። ስለዚህ አሁን ወደ ድስታችን እንደረድራለን። ድስቴን አዘጋጅቻለሁ። ከዛ በመቀጠል ከስር ሽንኩርት አደርጋለሁኝ። ይበቃዋል። እንደዚህ አድርጌ ከታች ሽንኩርት አደረኩበት። በመቀጠል እንግዲህ እኔ እንደዚህ ቲማቲሜን ምንድነው ስጋዬን እንደዚህ እያደረኩኝ እዚህ አስቀምጠዋለሁ። ከዛ እዚህ ጋር እንደምትመለከቱት አንድ ድንች፣ አንድ ቲማቲም እንደዚህ እያደረኩኝ ይደረደራል። ይታያቸዋል። እንደዚህ ማለት ነው። እንደምትመለከቱት እንደዚህ እያደረኩኝ እየደረደርኩኝ ነው። ያው እናንተ ሰፋ ያለ ሰንያ ተጠቅማችሁ በጣም ነው የሚያምረው በኋላ ማለት ነው። ሲበስም እንዲሁ እንዳለ ነው በስሎ የሚወጣ። ስለዚህ አሪፍ ይሆናል። ልጨርስና ተመልሼ እመጣለሁ። እሺ እንደምትመለከቱት እንደዚህ አድርጌ አስተካክዬ ደርድሬዋለሁኝ። አሁን ደግሞ ሶስ እሰራለታለሁ ማለት ነው። እናንተ ኖርማል ውሃ መጠቀም ትችላላችሁ፣ ግን ደግሞ ልክ እኔ እንደማደርገው ሶስ መጠቀም ትችላላችሁ። የተረፈኝ ድንች ደግሞ እንደዚህ በጎን በጎን አደርገዋለሁ ማለት ነው። ያኔ ስለተረፈ እንዳይጣል ማለት ነው።
በመቀጠል ደግሞ እዚህ ጋር እንደምትመለከቱት ሳልሳ አደርጋለሁ ለሶሱ ማለት ነው። በቀይ ሶስ ስለሆነ የምሰራው እና ነጭ ሽንኩርት አድርጌ እዚህ ጋር ትንሽ ቆንጆ በርበሬ አደርግበታለሁ። እዛኛው ጋር የጨመር ነው ያንን ከመሰለን ማለት ነው። ደግሞ እዚህ ጋር የምንጨምረው ውሃ ስለሆነ እንዳያንስ ትንሽ ከሙን ይሄኛው ደግሞ ኩዝበራ ፓውደር ማለት ነው። ከዛ ሳት ላይ እንጥደዋለን። እዚህ ጋር ሃይበጎን የሚታየው ጨው ነው። ስለዚህ እዚህ ጋር ትንሽ ዘይት እናደርግና እንጠብሰዋለን ማለት ነው። አብረን መጀመሪያ ዘይትና ነጭ ሽንኩርቱን አድርገን ብንጠብሰው የተሻለ ነው። እኔ አጋጣሚ መጀመሪያ መጥበስ ረስቼ ነው። እንግዲህ ለቤት የምሰራው ነው የምቀርጽላችሁ ማሳያችሁ እንጂ ፕሮፌሽናል ሆኜ አይደለም። እንደምትመለከቱት እሳት ለኩሻለሁ፣ ዘይት አድርጌበታለሁ። ስለዚህ አብሬ ትንሽ ጠብሰዋለሁ ማለት ነው። ላዋህደውና እንደምትመለከቱት እኔ እንደዚህ ጥብስ እያደረኩት ነው። ስለዚህ ሙቅ ውሃ አለኝ፣ እሱን አደርጋለሁ። በነገራችን ላይ ኖርማል ውሃ መጠቀም እንችላለን፣ ችግር የለውም። በነገራችን ላይ እኔ ከላይ በድስት ልጥደው ስለሆነ ነው። በኦቭን የምንሰራው ከሆነ ብዙ ሶስ አያስፈልገውም፣ ራሱን ስለሚያወጣ ማለት ነው መረቅ ስጋ። ስለዚህ ጨው አሁን ትንሽ ጨምራለሁ፣ ምክንያቱም ውሃ ስለጨመርኩኝ ጨው እዛ ጋር ሊያንስብኝ ይችላል ማለት ነው። እሺ ብዙ መንተክተክ አይጠበቅበትም፣ ይበቃዋል። ስለዚህ ያዘጋጀነው እንትን ላይ እንደዚህ እንጨምራለን ማለት ነው። ቀስ አድርገን እኔ በድስት ስለሆነ ነው እንደዚህ እንዲሞላ ራሱ ያደረኩት እንጂ እንደዚህ ከላይ እንዲዘል ራሱ አይፈለግም። ምክንያቱም በኦቨን ከሆነ ማለት ነው። ኦቨን ላይ ከሆነ ራሱ ቲማቲሙም ስጋውም የራሱ መረቅ ስላለው እንደዚህ እንትን አይልም። እኔ ግን ከላይ በድስት ነው የምጥደው። እንደዚህ ከድኜ ጥደዋለሁኝ። መጨረሻውን ደግሞ አብረን እናያለን። ያው እንደምትመለከቱት እሳቱን ቀነስ አድርጌለታለሁ ልክ መንተክተክ ሲጀምር። ስለዚህ እንደዚህ ሆኖ ይበስላል ማለት ነው። ከላይ በደንብ ዝግት አደርገዋለሁ። በኦቨን ከሆነ እንደ ኦቨናችን ግለት 40 ደቂቃም 30 ደቂቃም ሊፈጅ ይችላል። ነገር ግን ይሄ ከታች ስለሆነ እኔ እሳቱን ራሴ ቀንስለታለሁ፣ ካስፈለገው ጨምራለሁ። እዚህ ጋር ደግሞ ኩሸሪ እያዘጋጀሁኝ ነው። ይሄንን በሌላ ቪዲዮ አሳያችኋለሁ። እንደምትመለከቱት ይሄንን መስራት። ስለዚህ ትንሽ ያለው ትንሽ ወደታች ወረድ ይበል መጠጥ ያርገውና አጥፋዋለሁ። ሰርታችሁ ሞክሩት ሁላችሁም። በጣም ቀላል ነው። በኦቭንም እንደዚህ በድስት መስራት ይቻላል። አሁን ለኔ እንደዚህ ትንሽ መጠጥ ካደረገልኝ በኋላ ኦቭን ላይ አስገብቼ ከላይ ያለው ለኩሽ ትንሽ ከላይ ደግሞ ከለር እንዲሰጥልኝ ማድረግ ይችላል። እናንተ እንደዛ ማድረግ ትችላላችሁ። እኔ ግን ድስት ሲሆን አላስገባውም። እንደምትመለከቱት ይሄንን መስሏል። ስለዚህ እሳቱን ካጠፋሁት ይሄ እንደዚህ የምታዩት ብዙ እንዳይመስላችሁ በጣም ነው የመጠጠው ማለት ነው። ይሄን ነው። ስለዚህ መጨረሻው ይሄንን ይመስላል። ሰርታችሁ ሞክሩት። አሪፍ ኩክ አሰራር ነው፣ በቀይ ሳልሳ ማለት ነው።